የዚህን ድርጅት ጉድ እስቲ አንድ በአንድ ላሳያችሁ። ይሄ በ5ኛ አመቱ አሁን ቅርብ ጊዜ ውስጥ ያለው ቦታው ያለበት ሁኔታ ይሄ ነው። ገባችሁ አይደለ? እቺን ቦታ መከራ አሳዩት። 70 ሄክታር ቦታ ነው። 70 ሄክታር እንግዲህ በደንብ አድምጡኝ። 70 ሄክታር ቦታ ተረክቦ በካሜራ ለጥተው ትልቅ ነገር እንደሰሩ አድርገው እቺን ነገር በፊት ለፊት አምጥተዋታል። እዚህ ኢምፔሪያል ጋር መኪና ቻርጅ ማድረጊያው ጋር ሁሉ ጊዜ የምትታይ ማለት ነው። ቆሞ ቀር ብያታለሁ። እኔ ደግሞ ለምን ህዝብ ስላለቀሰበት ማህበረሰብ ስለተፈናቀለ ቆሞ ቀር ናቸው። እነዚህ ደግሞ ያው ገንብተናል ብሎ ፎቶ እየተነሱ ነው ማለት ነው። በፎቶ በኩል ደግሞ ምንም ችግር የለባቸውም። በጣም የሚገርማቸው ነገር ፎቶ ያለበት ቦታ ሽንት ቤት ላይ ብቻ ነው። ይሄ ሰፈሩ መጀመሪያም እንደዚሁ ጫካ ነበረ። እቺ ደግሞ ልክ እኛን እንዳፈናቀሉ እያለማን ነው ለማለት ተራሩጦ የሰሯት ስራ እቺ ናት። አያችሁ አይደል? እሺ ፎቶ በቃ ፎቶ እንዳልኳችሁ ነው። በጣም ምንም ችግር የለባቸውም። የፎቶ የስብሰባ ይሄ አለ አይደል? የውሸት ነገር ምንም ችግር የለባቸውም። ተመልከቱ የዚህ ነውር እኔ 400 ሚሊዮን ዶላር የት እንዳስገባችሁ እስካላመጣችሁ ድረስ አልለቃችሁም። ቃል ለምድር ለሰማይ። እናንተ ትልቅ ነገር የምሰጣችሁ ነገር ቢኖር የክብር ጠቅላይ ሚኒስትር አብይ ትውልድ ስለሆንን በውይይት እናምናለን፣ በንግግር እናምናለን። ኑ መድረኩ ክፍት ነው ሁሌም ማለት ነው። እንደ ግለሰብ ሳይሆን እንደ ህዝብ ነው የምናወራው። እቺን አልመተናል ለማለት በሌሊት የቀረጻችኋት ቪዲዮ በግልጽ አመጣታለሁ። እኔ ደግሞ ፎቶ ደግሞ ምንም ችግር የለባቸውም። እንዳለ ነውረኛ ነጫጭባዎች ናቸው። ነውረኞች። እቺ ደግሞ የኛ ካድሬዎች ናቸው። የኛ ካድሬዎች ሰፈሩ መጀመሪያም እንደዚሁ ነበር። ያው 5 አመት በሙሉ ያው እንዲሁ ነው ያለው። አሁን ያለበት ሁኔታ ደግሞ የታለ መሰላችሁ? አሁን ያለበት ሁኔታ ይኸውና። ይሄ አሁን 2018 ህዳር ምንድነው 12 ይኸው አሁን ያለበት ሁኔታ ይሄ ነው። ሰው እንዴት ምን ያክል ደንቆሮ አድርጋችሁ ብታስቡ ነው የኔ ጥያቄ። 70 ሄክታር ቦታ ተረክባችሁ አጥራችሁ 5 አመት በሙሉ ያስቀመጣችሁት ለማን ነው? የተፈናቀለው ማህበረሰብስ ማን ነው? የሚቀጥለው ትውልድስ ከማን ነው የሚመጣው? እቺን ጥያቄ ከፌደራል መንግስት አስተዳደሮች ህዝብ ነው የምንመራው፣ ህዝብ ነው የምናገለግለው ብላችሁ ወንበር ይዛችሁ ለተቀመጣችሁ ሁሉ በዚህ ድርጅት ዙሪያ ጥያቄ ያለባችሁ ጥያቄን መልሱ በተገቢው መልኩ ማለት ነው።